ብላሽ ይበላሽ ወይ ፍቅር የት ሄዶ ነው ጭብሱ? አንቺ እኮ ነሽ ቀስ እያሻበኝ ያስከዛ እስከዳግቶን በምን እንተው? ቅድማውን 5 ፍሬ ተነሽ አይቼሻለሁ። አውቄ ነው ዝም ያልኩሽ። ኧረ እኔ አልበላሁም። አራት ማለት ሊበላሽ አንቺ ሁሌ ወይ ቤት ምሳ በተሻመችም እንዴ? አንተ እንደበላ ሰው ደግሞ ታወራለህ እንዴ? ካምባራ ይኸውልሽ ስመጪ 10 ብር ዳሽልሽ እኔ 10 ብር ይመጣል። ከዚህ በኋላ እንደውም ስልኬ ለውላ እንዳትደውል። አንቺ የጅብ ልጅ አንቺ እኮ እንዳለ የጨረስሽ እኮ። አይ ሁለተኛ ከዚህ ጋር ነገር ቢበቃኝ ሰለ ሁለተኛ አንቺ እንዳመጭብኝሽ እኔ ምሉ አጎቷ በጣም እየበላን አስወጣኝ። ጀመርኩ ምግብ አልቋል። ያመናል በለው ምግብ አልቋል። አዎ ምን ማለት ነው? ማለት ወጣለ እንዴ? ወተነ ወጥ እኮ ነው የሰራው። ቀይና ልጫ ሰው ሰርገና ለቅሶ ቤት ነው መጣን እያላል ነበር እንዴ? ያመናል በለው እናት 200 ብር አብድረኝና በቃ ከሸምሱ ሱቅ እንጀራ ገዛ። ከዛ መስሩም ወከለሱበትና በቃ በእና አንተ ያለ እንጀራ ተዳደ ወጥ የለም ምንም የለም። ጥርቅርቅ አድርጎ ነው የበለው የተቻጎት ጀመረ እንዴ? ወንድም የበሬ ቁርጥ ይተዋል። ቤት በኩል የበሬ ቁርጥ በዚህ ጋር በዚህ በኩል ማዘር ልልፍስ ያመናል አንቺ ሳላግልሽም እንዴ? ምን ማለት ነው? አጎቴ ተዋቲውም እንዴ? ሰውነት በቀን አያ ጊዜ ይበላል። ሊበላል እንዴ? ተሰራው ሲጀመር ማለት ነው። ሰው ሰው የሷበት እኮ ከንፈር ደርቁ ተገቁጭ አልበላም። እናቱ አልበላችም። አይደብርሽም? አጎቴ ጣራ ላይ ፀሐይ መቷል። እዚህ መቶኛል። ምግቡ ላይ አተራመሳል። ኧረ ያስጠላል። ጀምር ሰርግ ቢቀርብሻል። ናይድ ምን ትቀርብ ና ወልታበት ነው ተነሳልኩ። አጎትሽ እንዳለ ምግቡን ጨረሰው። ቢያንስ ሂጂ አሴ ልብላ እንጂ ትኩስ አሳ በየቀኑ አዳዲስ አሳ የሚገባበት ቤት ሂጂ አልበላም እንዴ ምግቡ? አሳዎቹ አዳዲስና በየቀኑ ፍሬሽ አሳዎች ይገባል። አሳን በየአይነቱ ከነጥፍጥናው እኛ ጋር ያገኛሉ። ምሳ ሰዓት ላይ ሰው ስለሚበዛ ከ5 ሰዓት በፊት ወይም ከ8 ሰዓት በኋላ ቢመጡ ሪኮመንድ አደርጋቸዋለሁ። አድራሻችንም ከኢትዮጵያ ንግድ ባንክ ረጅሙ ፎቅ ጀርባ ያገኙናል። ፋሚሊስ ኮፊል ጠያቂያለሁ። ፍቅር አንቺ እንዴት ነህ? ሰላም ነው? አመልጣለሁ ብለህ ቆየህ እኮ። ምን ያክሽ ከክለቆብኝ እንዳለ ሻወር ቤት ስጋው ንቅሳቱ እንዳለ አልጠፋም። ምን ማለት ነው ንቅሳት ጠፋ ማለት? ምንም ትጫለሽ በካሜራ ያዩሽ ነው አፍሽ እንደዚህ ብለሽ ሻወር ይል ጨለማ አትፈልከቱ ሌላ ለማምለጥ ስቃይ ተይ እንጂ። ደህና ነሽ አይደል? አርግዣለሁ ደግሞ እኮ። ምን አርግዣለሁ? አዋሱ ግሬ ኩፋሮ በሁለት ጥፍ አድርገው በሁለት ጥፍ ማታውን እመጣለሁ። ሄሊኮፕተሩን አዘጋጀው በቃ ማታውን መጥቼ ሳሎን ብቅስ ድንገት እንዳደነበሩ ቦርቦሬ ሲመጣሽ ለልጆቹ ማን ነገራችሁ? የተመኘነው ናርባት ፓናማ ሄደን ደሴቱ ላይ ትወጃለሽ። እሺ ፍቅር አሉልሽ። አይዞሽ እንደዚህ ሆነን አንቀጥ አንቺ ጠጥተሽ ነው ቤት ቆያለሁ። ሌሊቱን ቦርቦሬ ከችላለሁ። ልጆቻችን ማሳደግ ኩፋሮ አፍጥ ነው 3 አመት ነው አይደለም? 2 አመት ነው አይደለም? 1 አመት ነው? ስንት 0 5 አመት ነው? 5 አመት ነው። 5 አመት እንዴ አባዬ ባለፈው አመት በኬክ ነው አላልከኝ? ለውጥ አላልከኝም እንዴ? እና ለውጥ የለም እንዴ? ባለፈው አመት እኮ ባለ 10 ብር ዳቦ ነው። አሁን ባለ ብሩ ለውጥ አለ። ለዚህ አይጂ ላይ ሜንሽን አድርገኛ ፒፐርስ ዴይ ብትለኝ እስኮ ይሻለኝ ነበር። ፍራት ከየት አመጣው? ይሄን ዳቦ ከየት እንዳመጣው ታውቃለህ? ከየት አመጣው ታውቃለህ? ምኞቱን እገልጽልሃለሁ። ቀጣይ አመት ኬክ ያድርገኝ ዳቦ። አሜን። ሙሉን በዚህ ኩኪሱን በዚህ ሙሉን በዚህ አድርገው። አሜን። እኔም ልመርቃ። እሺ ጥሬ ስጋ በልተን አረቄ እንድንጠጣ ያርገን ሁላችን። የማይሆን ነገር አትብ። ጥሬ ስጋ ኬት አመጣለሁ? ይሄን ዳቦ ኬት እንዳመጣው እኔ ነው ማለት። ጥሬ አረጀን የማይሆን ነገር አታስለምድብኝ። በእናትህ ዞር በል። ደግሞ እኔ ፍቅር ኔክስት ዊክ ዳርስ ጋር ያቆምበትን 2ኛ ሳምንት ስለምናከብ እንዳቀሩ አልቀርም እመጣለሁ። ደግሞ እንዲህ ቡትቶ መስለ እንዳመጣ አይ ታዲያ ነው ማለት እስቲ ምንድነው አዋራው? አዝማሪ አይሽ አዝማሪ አዝሜ እንዴት ነው? ተቀበል። የፍቅሬ ከለሯ ከኔ ጋር አይገጥምም። የፍቅሬ ከለሯ ከኔ ጋር አይገጥምም። የሚስቴ ከለሯ ከኔ ጋር አይገጥምም። የሚስቴ ከለሯ ከኔ ጋር አይገጥምም። ፍቅር ግን ኃያል ነው አረገን ግጥምጥም በል። ፍቅር ግን ኃያል ነው አረገን ግጥምጥም። ፍቅረኛዬን ያው መኪና የለውም። ፍቅረኛዬን ያው መኪና የለውም። ፍቅረኛዬን ያው መኪና የለውም። ፍቅረኛዬን ያው መኪናም የለውም። ጫማው አልቆበታል ሆዱም ባዶ ነው። ጫማው አልቆበታል ሆዱም ባዶ ነው። ተቀበል። አባትሽ ሀብታም ነው ለምስኪን ያበላል። አባትሽ ሀብታም ነው ለምስኪን ያበላል። አባትሽ ብር አለው ለምስኪን ያበላል። አባትሽ ብር አለው ለምስኪን ያበላል። እሱ በየቀኑ ሙስና ይበላል በልልኝ። እሱ በየቀኑ ሙስና ይበላል። የሸሚዙ ዳርዳር ጭቃው ታየኝ። የሸሚዙ ዳርዳር ጭቃው ታየኝ። የሸሚዙ ዳርዳር ጭቃው ታየኝ። የሸሚዙ ዳርዳር ጭቃው ታየኝ። እዛ ጋር ቤት ፈርሷል አቀብልልኝ። ይበቃል። ገንዘብ ከተጠኝ እሷን ምጥልግጥ ማለት ፊትም የጅል ነው ከሷ ጋር አትገጥምም።
ፊትም የጅል ነው ከሷ ጋር አትገጥምም። በ5 ብር የደበበለበት ሪኩም ወረጉራ 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 ነው የቤት መኪና ምናምን የኔም አለኝ ግን እኔ እንዲያለኝ በዚህ ነው ማታልፈክ ማንተ ድምክ ያልስን እኮ እናውቃለን እስታር መረዳውም ልጅ አደምና ለምን መሳከሱ ጋር እንበታል የኔ ርቦት ይሆናል ማን ያውቃል ከሱ ጋር ይሏቸው ወይ መች ሳካችሁ ጋር መች እቺን በላለን እቺን በላችን እንደ ደችዋ ውጭንልኝ እሷ ከእቺ በች በኋላ ውጭ ለፍሬ ይቀጣሉ ያቸራዳች ከቺ ባበርልሽ እቺ እየመጣ ነው በጭቃ መችጣው እና ደሃልኩሽ ዜሮ ማበለው ማጠጣው አወት እንዴት ነህ ደህና ነህ ይሄ ልብስ አቀይርም እንዴ ቀይር ብዬ ሰጥቻለሁ እቀይራለሁ እሺ ኧረ እቀይራለሁ እርቦሃል አይደል አዎ ከኔ ውጪ የሚያበላ ሰው የለም ትሞታለህ እኮ ነው ከኔ እሞታለሁ አዎ እሺ እኔ ነው ማበለው ማጠጣው መቼነሽ ነው እዚህ ጋር ፊችል መምችናም ያስፈልጋለች እንዴ ጀችለሰነች እንደ ጀሃ ምናምን መቼነሽ ነው መሸምተለው ፊችል ምናምን እኮ አትፈልግም ማለት እቺ ገባሻል እንዴ ቋጭንከው አቺማ ማቸ ገባኝ ማች ስሎሽ ነበር አቺ እንደዚህ ፊችል ምናምን ኧረ እኔ እኮ እንደተመቸሽ ገዛ እኮ ነው ጀለሴ እንደደሃ ማለት ነው ተቸነሽ ይችላል ልጅ ሎቸር ማለውጭሽ ካቺ ገባሽ ማይቺ ቀራ በቃችን ይዳ እሺ ልጅኒ በቺ አይነት ነገር ምናምን ጣልና እቺ እንብላ ሰው የለም እንዴ ወይኔ ቆንጆ ወይ ምን ፈለግሽ? አሪፍ ጤፍ ፈልጌ ነበር። ጤፍ አለ ግን እዚህ እና ግዝ ነፍጭ እያሉ የማይሆን ቦታ የሚነኩ ሴተኞች አሉ። ከነሱ ተደረገ እኔም ብቻ በርበሬ አለና ሽሮን ፈጫለን ተሸካሚ ነው የፈለግሽ ነው ያለው 10 ኩንታል ብቻ ነው የሸከመው። ቅጥር ስሜ ራሱ አስይዙ ነው የሚሉኝ። ማን አይዙ ወደዚህ ታስይዙ የሮታቴ አንቺ ቅርብ ሰዓት እኮ የሽሮን መንበር የሚፈጨው አሁን ጤፍ ፈጭ ያረጉት በቃ ይሄ ማለት አሁን የሆነ ኳሏ የሚያመር ሴት መጣች። እሷን ሳይ ኩንታል ተደርምሶበት ጎትቶ ነው የወጣው። ሞቶ ነበር እኮ አራቷ በጣሪ መዝገብ ተርፍ ያለው እኔ ምንሽ አሁን ይኸውልሽ እኔም ብትወጪኛውን ማለት ጣሻው ሩስቲ ጂም ገብቼ ምናምን በቃ ማታ ነው መመለስ። ጂም የምትለው እዚህ የምትሸከመው ነው ያው አይደል እንዴ? እኔ ምን አለቃ ደውሎ አሁን ጤጧቱን ጤፍ ቶሎ ፍጩት አሁን አትፈራ በእናትሽ በቃ እሺ በለው ሂድሽ ምን አለቃ የሚሆን እኮ ምን እኮ ነው ስልጣናችን እኮ አንዴ እንት እኮ ነው ዝም ብለን እሱ በቃ አንዳንዴ እናግዘዋለን። ባለፈው ያስረግጥካት ልጅ መጣ ነበር ጠዋት እዚህ ጋር እያለቀሰች ነበር። በእናትህ እርዳት ሙዝ ገዝቼላታለሁ እኔ ልጅ አሉ ደግሞ እሱ ኧረ በእናትህ ሂድ ይሄ ምን ይኸውልሽ እኔ አሁን እኔና አንቺ ብንጋባ ከደሞዜ ባሻገር እዚህ ጤፍ እየሰራኩ ምናምን እየለመጫለ ለቤት አዎ ለማንኛውም የአቶ ዳንኤል ሚስት ነኝ ምን አቶ ዳንኤል ያለቃችን እናንተ ላያችሁ ነው የመጣሁት እንደዚህ ነው ናጉሪ ሰምስቲ ናጉሪ ሲቪልሽ ምንድነው የአቶ ዳንኤል ሚስት ነኝ ያለቃችን እኮ ይኸውልሽ እሱ ነው እኔ 5 ልጆች አባት ነኝ ምንም ላብላቸው መረባክሽ አይደለም እኔ እኮ ቅድም ጤፍ ተደርምሶብኝ አካሌ ምን ነው ማሽኑ በገባው ዛሬ ማሽን ባበላኝ ዛሬ ቶያልኩ ሴት ምናምን አይዞሽ ተሸካሚ ነኝ ዞር በላት ተከታተለኝ በእናትህ ምን ልብላ ቢገብቻው ምን ልብላ ወጥ ሰርተህ ቡና አፍልተህ ተጠብቀኛል አልኩኝ ጭራሽ ደግሞ በአበሻ ቀሚስ ነው ወጥ ቤት የምትጎዳጎደው እንዴ በአበሻ ቀሚስ አይደል እንዴ ቡና የሚፈለው ያስተማርሽ ከልጅነት ጀምሮ አንቺ አይደልሽ በአበሻ ቀሚስ ቡና አፍላለሽ ደግሞ ቡና የገዛችው ነው የት ሄጄ ነው ማፈለው ቡናውንማ ከዛች ጎረቤት ሰራተኛ ጋር እየሰጠክ ምን እንዳለ ማዲ ለሰላከም ለጻታ ያረ ጉልበቴ ከበላሽ ማለት እንደዚህ ቅርብሽ ነኝ አታለቃቅስ እሺ ባለፈው እዛ አሮጊት ናት መታ ለምናኝ ነው እሺ በቃሽ የፈለገውን እናትን ልትናገር አትፈቅድልሽ የፈለገውን የቤተሰቦችን ክብር ልትናገር አትፈቅድልሽ አንድ ነገር እንግዲህ ቅናት ላይ በሚሽፈት እንደ ዘበኛም እንደ ባለም እንደ ሚስትም እንደ ሞግዚትም ሆኜ ነው ያለው አሁን ግን ይበቃኝ ቺን የፍቅር ቲክቶክ ተጎልተ ታያለክ ሸምድደልኛል ደግሞ አይደል አንተ መንጃ ፈቃድ አንተ ቶሎ በል ቀሚሱን ማለት ቶሎ በል ተሰማሽ በየቁ ምንም ወደዛ ላይ አረ ይቅርታ አድርጊልኝ በእናትሽ ወደዛ ሄድልኝ ይሄው ቀሚሱን አልክ በለክ ኖርማል ወደ እናቴ ብትመለሳለሁ ኖርማል አብሻው ያገለገልኩበት አምጣው አይ እንዴት ነሽ አንቺ ሊና ከኛ ጋር ጣላሽ ብለሽ አንቺ ከኛ ጋር መጣት አለብሽ እንዴ ማለት አንቺ መሳጅን ግላ ማሰብ እኮ የለብሽ ልትሳደብ ነው የመጣው ሲጀመር ሊና ተበለም ሊያነጋግረን የሚችል ጉዳይ አለ ይኸውልሽ ማርታ ሊናን በጣም ነው የምወዳት የተዋወቅ ነው በአጋጣሚ ቢሆን የቆየው ሴት ነው ወደድኩት አፍቅረሽ ብታይ ከሆነ በእውነቱ ነው ሻስ ይኸውልሽ ስለኔ ልትሰማሽ የምትችል አንድ ሴት አንቺ ብቻ ነሽ እባክሽ በመጀመሪያ ደረጃ ልነግርሽ የምችለው ነገር ቢኖር ህሊና እንደማታፈቅር ብቻ ነው አንቺ በምን አወቅሽ እንዴት አላውቅም ጓደኛዬ እኮ ናት ስሜ ከሰው ጋር መገናኘት ትችላለህ አትችልም አንቺ መስራሽ ነው አትጮብኝ ደሞሽ በቤቴ መተን ጮብኝ ትፈልጋለህ እንዴ ይኸውልሽ ማለት ህሊና ተናዳብኝ እንጂ ጠልተኛ አይመስለኝም ፍቅር የእውነተኛ መሆኑን ብታውቅ መጨከን አይመስለኝም ፕሊስ እርጂኝ በእናትሽ አንተ ፖሊና በጣም ኩሉ ማስመጣ ትንሽ ስታስብ ራስ አይከብድም አንቺ መስሎሽ እንዴ ብትናገሪ እንዴት አልናገር አንቺ
አንቺ ዝም በይ። ኧረ በእናትህ ደግሞ ሁለታችሁ የምትሰሩት ስራ ማናቅ መስራችሁ ካለው በጣም ነበር የሚያዝናናው። እውነቴን ነው። ደግሞ አንተኝ ህሊና ፍቅረኛ ብትሆን ምን አይነት የፍቅር ጊዜ እንደምታሳልፍ በቅዠት መልክም ቢሆን አይተዋል። ስለዚህ በጣም እድለኛ ነህ። አንተ ለምን አትመክረውም? እንዲቆርጥልን ነገር እውነቴን ነው። አስባት ህሊናን ያናክል በድጋት ራሱ እንዳጨረስ አስቀይመችኝ። በጣም አሳፈሪ ሴት ነሽ። አንሳ ይሁን እሺ። እሺ ለነገሩ ትንሽ ፍቅር እንኳን ቢገባሽ ኖሮ እንደዛ አታውሪም ነበር። እሺ አንተ ይገባሽ አንተ ይሄ ስትል ጥርስ ልክ አይደለም። ለጥርስ ውበትና ጥንካሬ ስማይል ስፔሻል ዴንታል ክሊኒክ መሄድ አለብህ። ጥርስ ምንድን ነው ፖንቲን ጋዲ ቦዲ ጋኒ ሞዲ እናንተ ደግሞ ይሄን እንዴት የሚያያችሁ? ኧረ አሳልፈኝ በእናትህ በደፕ እንዳለ ግማዳም ካንዲ ቦኒ ጋኒ ቦዲ ጋን ቦዲ ሶ ያማል እንዴ? ኧረ አሳልፈኝ በእናትህ ቦዴን ጋንዴ ቦንዳ ሲንጃለዳ ኧረ አሳልፈኝ ጋማዳስ ፖንቲን ካንዲ ቦዲ ጋኒ ቦዲ ጋና ትርጉሙም ከማርኩ የሻሩክ አጥንት ሾኮኑ ይገኝ ማለት ነው።